ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። የሸገረን የወልቃይት አካባቢ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አልወስንም፣ የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዛ አካባቢ ህዝብ ነው። ከፓርላማ አባላት ለቀረቡላቸው ጥያቄ ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈናቃዮች ጉዳይ ላይ ተናግረው በስፋት ስለ ወልቃይት ጉዳይ አብራርተዋል። መፈናቀል በሚመለከት ኢትዮጵያውያን በፈለጉት አካባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም የሚሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት አካባቢ ይምጡልን ይላሉ። ማን ነው የያዛቸው ነው ጉዳዩ። አሁን ለምሳሌ ጦርነት ሲጀመር ከኢሉ ባቡር ሸሽተው ትግራይ የሄዱ አርሶ አደሮች ነበሩ። ከዛ የመጣችሁ ሰዎች አጥኑ። ይህንን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉ ባቡር ያሉ አርሶ አደሮች ከነርሱ ማሳ ቡና ለቅመው ሸጠው ገንዘቡን በአካውንታቸው ያስገባሉ። ሰዎች የሉም። ሰዎቹ የኛ ሰዎች በሌለንበት እቃ እንመለስ ብለው ተመልሰው ኢሉ ባቡር አሉ። አሁንም እየኖሩ ነው ብለዋል። ወልቃይት በተመለከተ አሁንም እየኖሩ ነው ብለዋል። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን የወልቃይት አካባቢ ነው። ልክ ገበሬ ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘርቶ ከሆነ ከወራት በኋላ የተሻለ ያፈራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው መከራ ዘርተው ችግር ዘርተው የተፈናቀለን አትሄድም ብለው ይዘውት ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ስለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይ መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔቢጦች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸው ታቅፈው ይለምኑባቸዋል። ልክ ብር ስትሰጧቸው ልጆቻቸውን ተቀብለው ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያውኑ እነርሱን ይቀበሏቸዋል። የኔቢጦች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል፣ ብዙ ተሰርቷል። የይገባኛል ጥያቄ በአማራና በትግራይ ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኑረውም አይኑረውም ይህ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስን ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህግ አግባብ ይወስን ነው። ማን መወሰን ይችላል? በዚያ ህዝብ ህልውና መሻት ላይ የትኛው ባለስልጣን ነው የሚገባ እዚህ ነው? ማን መወሰን ይችላል? በዛ ህዝብ ህልውና መሻት ላይ የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለው? በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ በጀት መደገፍ፣ ትምህርት ማግኘት ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይህ ጉዳይ በሰላም ቢፈታ ይሻላል። ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም፣ የወልቃይት ጉዳይ እናንተም አትወስኑም፣ የሚወስነው የዛ አካባቢ ህዝብ ነው። ለዚያም ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ መንግስት ጋር ጸብ የተጀመረው በትግራይ ጦርነት ወቅት ነው አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በኤርትራ መካከል ችግር የተከሰተው የኢትዮጵያ መንግስት የቀይ ባህር ጉዳይ ስላነሳ ሳይሆን ቀደም ብሎ በትግራይ ጦርነት በተፋፋመበት ጊዜ መሆኑን ለህዝብ ተወካዮች ምክር ቤት ተናገሩ። ጠቅላይ ሚኒስትሩ የኤርትራ ኃይሎች በጦርነቱ ወቅት ወደ ትግራይ በመግባት ሰዎችን መግደላቸው፣ ንብረት ማውደማቸው እና መዝረፋቸውን በመግለጽ ከሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጦርነት የኤርትራ ወታደሮች የተለያዩ ጥፋቶችን በመፈጸም ከሰሱ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውንና በአገሪቱ መካከል አሁንም ተለባብሰው ችግር መነሻ መሆኑን ተናገሩ።
ተናገሩ። ጠቅላይ ሚኒስቴሩ ጥር 26 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡት ወቅት በሰሜን የኢትዮጵያ ጦርነት ወቅት በኤርትራ ወታደሮች ተፈጸሙ ስላሏቸው ውድመቶች ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራና በኢትዮጵያ መካከል አለመግባባት የጀመረው ኢትዮጵያ ቀይ ባህር ጉዳይ ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት መሆኑን ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት ጠቅላይ ሚኒስቴሩ የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውን ተናግረዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣም በኋላ አያስፈልገንም ይቅርብን ብለን ለምነናል ሲሉ ለምክር ቤት አባላቱ ተናግረዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስቴሩ በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽረን ካስለቀቅም በኋላ የኤርትራ ጦር ከኋላ የአንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፏፉሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቃቅለውን ነቅሎ የማይነቀለውን ሲያፈርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዛም ለመዋጋት አቅም አልነበረውም። በህዳሴው ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የፓርላማ ማብራሪያቸው አሜሪካ ስለ ህዳሴ ግድቡ በተደጋጋሚ ለምትለፈልፈው ጉዳይ ግልጽ ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ህዳሴ ግድቡ በገንዘብ ረድታለች፣ እኛ ደግፈን ነው የተሰራው በማለት ከ3 ጊዜ በላይ መናገራቸው ይታወሳል። ፕሬዝዳንቱ በቅርቡ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ የህዳሴ ግድብን በገንዘብ ማገዟን ኃላፊነት ትወስዳለች ሲሉ ተደምጠው ነበር። ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ሲሉ ራሳቸው ጠያቂ ራሳቸው ምላሽ ሆነው የተስተዋሉት ትራምፕ ይህች ሀገር በገንዘብ አግዛለች አላውቅም፣ ምናልባት ሪፐብሊካን መሪ ሊሆን ይችላል፣ ግን ነው ብዬ አላስብም፣ የዲሞክራሲ ይመስለኛል ነበር ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ተናግረዋል። ዶክተር አብይ ይህንን ያሉ ሜጋ ፕሮጀክት እምብዛም ስለሌሉ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ ለዚሁ ምላሽ እንዲሰጡ ፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ ሲሰጡ ከዚህ ንግግራቸው አስከትለውም ግን በዚህ አላበቃም፣ ህዳሴ ከአፍሪካ አንደኛውን ሰርተናል፣ ሌላ ያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ 3ኛውንም ኮይሻ እየገነባን ነው ያልነው የንፋሱን ሳንጨምር በርካታ ፕሮጀክቶች ይሰራሉ ነው ያሉት። ፕሮጀክቱ ቆሟል። ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት አስባም ሰርታም አታውቅም ሲሉ መልሰዋል። እውነት ነው፣ ፕሮጀክት ቀንሷል። የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2ና ሪፋይነሪ እየሰራን ነው ሲሉ በርካታ ግዙፍ ፕሮጀክቶች እየተሰሩ መሆኑን አስታውቀዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ብለዋል። 7 ቀንና ማታ በየጥሻው ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንደማይቆም ነው ተናግረዋል። በጎርፍ የተጎዳችው ሞሮኮ ከ50 ሺህ በላይ ዜጎቿ ከአካባቢው አስወጥታለች። የክሳራ ኤል ከቢር ከተማ ግማሽ የሚሆኑ ነዋሪዎች በአደጋው ምክንያት አካባቢውን ለቀው ለመውጣት ተገደዋል ተብሏል። በከተማው ለሳምንት የጣለው ዝናብ ከባድ ጎርፍ ማስከተሉ ተገልጿል። ክሳር አልከቢር ከተማ ከዋና ከተማዋ ራባት በሰሜን አቅጣጫ 190 ኪሎ ሜትር ርቃ ትገኛለች።
ትገኛለች ተብሏል። በናይጄሪያ በደረሰ የጭነት መኪና አደጋ የ6 ሰዎች ህይወት አለፈ። ከሌጎስ ወደ ኢባዳን በሚወስደው መንገድ በደረሰ በዚህ አደጋ 23 መንገደኞች መጎዳታቸውን የፌዴራል መንገድ ደህንነት ኮርፕ አስታውቋል። የአደጋው ምክንያት ፍጥነት ያስከተለው መጋጨት እንደሆነ ተገልጿል። ሩሲያ በአንድ ሌሊት 450 ድሮንና 70 ሚሳኤል ወደ ዩክሬን አስወነጨፈች። ሞስኮ ከሁለተኛው ዙር ድርድር በፊት በዩክሬን ላይ ከባድ የአየር ጥቃት ፈጽማለች ተብሏል። ጥቃቱ በ5 የዩክሬን ክልሎች ላይ የተፈጸመ ሲሆን በዋና የኃይል መሰረተ ልማት ላይ ያነጣጠረ እንደሆነ ተገልጿል። የውሃና የኤሌክትሪክ ኃይል ማሰራጫዎች ከፍተኛ ጉዳት አስተናግደዋል ተብሏል። ጥቃቱ ሌሊት ላይ ከተፈጸመ በኋላ ዛሬ ጠዋት ላይ 1170 የመኖሪያ አፓርትመንቶች መብራት እንደተቋረጠባቸው ተገልጿል። በዚህ ጥቃት የሞት ሪፖርት አለመኖሩ ቢገለጽም 10 ሰዎች ግን ከባድ ጉዳት ደርሶባቸዋል። ሩሲያ በትላንትናው ዕለት በፈጸመችው የሰው አልባ አውሮፕላን ጥቃት 12 የማዕድን ባለሙያዎች ህይወታቸው ማለፉ ይታወቃል።